تساقط. ሰላም የነርሲንግ ስኩል ሰክሰስ ዩቲዩብ ቻናል ፋሚሊ፣ በዚህ ቪዲዮ ስለ ዲያቤትስ ሜላይተስ እንማራለን። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ስለ ዲያቤትስ ሜላይተስ በደንብ አንደርስታንድ ለማድረግ ስለ ግሉኮስ ሆሚዮስታሲስ ሪቫይዝ ማድረግ አለብን። እንግዲህ በሰውነታችን ውስጥ ያለው የግሉኮስ መጠን ወይ ደግሞ የስኳር መጠን አት ኖርማል ሌቭል ላይ ነው ሜንቴን ሆኖ መቆየት ያለበት እና በሆነ ምክንያት የግሉኮስ መጠኑ ከጨመረ ሃይፐርግላይሴሚክ ስቴት ውስጥ እንሆናለን። በሌላ በኩል ደግሞ የግሉኮስ መጠን ከቀነሰ ሃይፖግላይሴሚክ ስቴት ውስጥ እንሆናለን እና ሁለቱም ሃይፐርግላይሴሚክ ስቴትም ሃይፖግላይሴሚክ ስቴት መሆንም ለሰውነታችን ይጎዳል እና በዚህ ምክንያት አት ኖርማል ሌቭል ብለድ ግሉኮስ ሜንቴን መሆን አለበት እና ይሄንን የብለድ ግሉኮስ ሌቭልን ኖርማል ሌቭል ላይ ሜንቴን ለማድረግ ደግሞ ሁለት ሆርሞኖች አንድ ላይ ተቀናጅተው ይሰራሉ። እነዚህ ሁለት ሆርሞኖች ፕሮዲስ የሚሆኑት ከፓንክሪያስ ነው። ከፓንክሪያቲክ አልፋ ሴል ግሉካጎን ፕሮዲስ ይሆናል፣ ከፓንክሪያቲክ ቤታ ሴል ደግሞ ኢንሱሊን ፕሮዲስ ይሆናል እና እነዚህ ሁለቱ ግሉካጎን ኤንድ ኢንሱሊን ሜንቴን ያደርጋሉ ማለት ነው የብለድ ሹጋር ሌቭላችንን። ለምሳሌ ሰዎች ምግብ በሚበሉበት ጊዜ የደማችን ውስጥ ያለው የስኳር መጠን ከፍ ይላል። በዚህ ጊዜ የፓንክሪያቲክ ቤታ ሴል ሴንስ ያደርግና ኢንሱሊንን ፕሮዲስ ያደርጋል። ይሄ ኢንሱሊን ምንድነው ስራው? ታርጌት ኦርጋኖች ለምሳሌ መስል ቲሹ ላይ በመሄድ ከፍ ያለውን የግሉኮስ መጠንን ከብለድ ስትሪም ወደ ሴል ውስጥ እንዲገባ ያደርጋል። እንግዲህ እንደምናውቀው ሴሎች አውተር ሜምብሬናቸው የተሰራው በፎስፎሊፒድ ባይሌየር ነው። ይሄ ማለት ሊፒድ ሶሉብል የሆኑ ሰብስታንሶች ብቻ ናቸው ያንን ፎስፎሊፒድ ባይሌየርን አልፈው ወደ ሴል ውስጥ መግባት የሚችሉት እና ግሉኮስ ደግሞ ዋተር ሶሉብል ሰብስታንስ ስለሆነ በራሱ ይሄንን የሴል ሜምብሬን አልፎ ወደ ሴል ውስጥ መግባት አይችልም። ስለዚህ የኢንሱሊን እርዳታ ያስፈልገዋል ማለት ነው ወደ ሴል ውስጥ እንዲገባ እና ኢንሱሊን ምንድነው የሚሰራው? በእያንዳንዱ ሴሎች ውስጥ አውተር ሌየራቸው ላይ የኢንሱሊን ሪሴፕተር አለ እና ያንን ኢንሱሊን ስቲሙሌት በሚያደርግበት ሰዓት ላይ በር ይከፈታል። ይሄ ፎስፎሊፒድ ባይሌየሮች ላይ በር ይከፈታል። ይሄ በር ምንድነው ስሙ? ግሉት የሚባለው ወይ ደግሞ ግሉኮስ ትራንስፖርተር የሚባል ቻናል ይከፈታል እና በዛ ቻናል አማካኝነት ይሄ ዋተር ሶሉብል የሆነው ግሉኮስ ወደ ሴል መግባት ይችላል ማለት ነው። በዚህ ሰዓት በደም ውስጥ ያለው የግሉኮስ መጠን ይቀንሳል እና ወደ ኖርማል ይመለሳል። ሌላኛው የኢንሱሊን ስራ ደግሞ ሊቨር ጋር በመሄድ ይሄን ግሉኮስ ወደ ግላይኮጅን ኮንቨርት አድርጎ ስቶር ያደርጋል ወይ ደግሞ ያስቀምጣል። ይሄ ስቶርድ ፎርም ኦፍ ግሉኮስ ምን ተብሎ ይጠራል? ይሄ ግላይኮጅን ይባላል እና ይሄን ደግሞ ወደፊት የብለድ ሹጋር ሌቭል ከቀነሰ አስ ግሉኮስ ኮንቨርት ተደርጎ ስለሚቀመጥ ስቶርድ ሆኖ እንዲቀመጥ ያደርጋል ሊቨር ላይ እና ሁለቱ ስራ ነው የሚሰራው ኢንሱሊን ታርጌት ኦርጋኖች ላይ ከብለድ ስትሪም ግሉኮስን ወደ ሴል ማስገባት እና ሊቨር ላይ ደግሞ ግሉኮስን ወደ ግላይኮጅን ኮንቨርት አድርጎ ስቶር ማድረግ ማለት ነው። እንግዲህ በዚህ ሰዓት የብለድ ግሉኮስ ሌቭል ወደ ኖርማል ሌቭል ሪተርን ይሆናል። በሌላ መልኩ ደግሞ ሰዎች ፋስቲንግ ስቴት ሲሆኑ ወይ ደግሞ ምግብን በማይበሉ ሰዓት በሚጾሙበት ሰዓት ላይ ደግሞ በደማቸው ያለው የስኳር መጠን ይቀንሳል። እንግዲህ በዚህ ጊዜ ደግሞ የፓንክሪያቲክ አልፋ ሴል ሴንስ ያደርግና ይሄንን ግሉካጎንን ፕሮዲስ ያደርጋል። እንግዲህ ይሄ ግሉካጎን ደግሞ ምንድነው ስራው? ሊቨር ላይ ሄዶ ስቶርድ ሆኖ የነበረውን ግላይኮጅን ወደ ግሉኮስ ኮንቨርት ያደርገዋል። እንግዲህ ይሄ ፕሮሰስ ምን ብለን እንጠራዋለን? ግላይኮጂኖላይሲስ እንለዋለን። ኮንቨርሽን ኦፍ ግላይኮጅን ኢንቱ ግሉኮስ ማለት ነው እና ይሄ ግሉኮስ ደግሞ ወደ ብለድ ስትሪም በመግባት በደማችን ያለውን የስኳር መጠን ከፍ በማድረግ ወደ ኖርማል ሌቭል ያስተካክለዋል ማለት ነው። በሌላ መልኩ ደግሞ የግሉካጎን ስራው ምንድነው? ይሄ ግላይኮጅን ስቶርድ የሆነ ግላይኮጅን ከሌለ ደግሞ ግሉኮኒዮን ጄኔሲስ በሚባል ፕሮሰስ ነን ካርቦሃይድሬት ከሆኑ ሰብስታንሶች ግሉኮስ ፕሮዲስ እንዲሆን ያደርጋል ማለት ነው። ለምሳሌ ከፕሮቲን እና ከሊፒዶች ግሉኮስ ፕሮዲስ እንዲሆን ያደርጋል እና በዚህ ሰዓት የብለድ ሹጋር ሌቭል ከፍ በማለት አት ኖርማል ሌቭል እንዲሆን ያደርጋሉ ማለት ነው እና ዲያቤትስ ፔሸንቶች ላይ የምናየው ችግር ምንድነው? ይሄን የብለድ ሹጋር ሌቭልን ፕሮፐርሊ ሜንቴን ማድረግ አይችሉም። ምክንያቱም በሆነ ምክንያት ይሄ ኢንሱሊን የሚባለው ሆርሞን ይሄ ብለድ ሹጋር ሌቭልን ሬጉሌት ከሚያደርጉት ሆርሞኖች ውስጥ ኢንሱሊን የሚባለው ሆርሞን ወይ አይመረትም ወይ ደግሞ ቢመረትም ደግሞ በደንብ ታርጌት ኦርጋን ጋር ስራውን ስለማይሰራ ማለት ነው።
እና እንግዲህ ዲያቤትስ ምንለው የክሮኒክ ሜታቦሊክ ዲዚዝ ነው፣ በጊዜ ሂደት የሚመጣ በሽታ ነው። እና ካራክተሪስቲክሱ ምንድነው? ኢሊቬትድ ሌቭል ኦፍ ግሉኮስ አለ፣ በደም ውስጥ የስኳር መጠን ከፍ ብሎ ይገኛል በዲያቤትስ ፔሸንቶች ውስጥ። ይሄ እንግዲህ በምንድን ነው የሚመጣው ካልን ዲፌክት ኢን ኢንሱሊን ሴክሬሽን፣ እንግዲህ ቤታ ሴሎች በትክክል ኢንሱሊንን ፕሮዲስ ማድረግ ካልቻሉ፣ በሌላ መልኩ ደግሞ ዲፌክት ካለ ኢንሱሊን አክሽን ጋር በትክክል ከቤታ ሴል ኢንሱሊን ፕሮዲስ ቢደረግም ታርጌት ኦርጋን ጋር ኢንሱሊኖች ስራቸውን ካልሰሩ ይሄ የብለድ ሹጋር ሌቭል ከፍ ስለሚል ዲያቤትስ ሜላይተስ ይመጣል ማለት ነው። እንግዲህ ብዙ አይነት የዲያቤቲስ ታይፖች እና ኮዞች አሉና በዚህ ቪዲዮ ላይ ፎከስ የምናደርገው ታይፕ 1 እና ታይፕ 2 ዲያቤቲስ ሜላይተስ ላይ ነው ማለት ነው። ታይፕ 1 ዲያቤቲስ ሜላይተስ የምንለው አብረብት ኦንሴት ነው፣ እንግዲህ ቶሎ የሚመጣ ነው ከታይፕ 2 ዲያቤቲስ ሜላይተስ አንጻር ማለት ነው። እና ኮመንሊ የምናየው ታይፕ 1 ዲያቤቲስ ሜላይተስ ያንግ ኢንዲቪጁዋሎች ላይ ነው። ስፔሻሊ እድሜያቸው ከ30 ዓመት በታች የሆኑ ፔሸንቶች ላይ ኮመንሊ እናየዋለን። እና ኢት አካውንትስ ፎር 10% ኦፍ ኦል ዲያግኖስድ ኬስ፣ እንግዲህ ዲያቤቲስ ተብሎ ዲያግኖስ ከሚደረጉት ፔሸንቶች 10% የሚሆኑት ታይፕ 1 ዲኤም አለባቸው ማለት ነው። ኮዝ ፎር ታይፕ 1 ዲኤም ምንድነው? ምክንያቱ ታይፕ 1 ዲኤም እንዲመጣ አውቶ ኢሚዩን ቤታ ሴል ዲስትራክሽን ነው። ይሄ ማለት ምን ማለት ነው? ራሳችንን ከበሽታ የሚከላከልልን ኢሚዩኒቲ የራሳችንን የፓንክሪያቲክ ቤታ ሴልን ዲስትራክት ሲያደርገው ወይ ደግሞ ዲስትሮይ በሚያደርገው ሰዓት ላይ ነው ማለት ነው። እንግዲህ እንደምናውቀው ኢሚዩኒቲ የቦዲ ኢሚዩኒቲ የተለያዩ ባክቴሪያ ኦር ሰም ሶርት ኦፍ አንቲጅን ወደ ሰውነታችን በሚገባ ሰዓት ያንን አንቲጅን ፋይት በማድረግ ጤንነታችን እንዲጠበቅ ነው የሚሰራው። ኢንኬዝ ኦፍ ታይፕ 1 ግን የራሳችንን ኢሚዩኒቲ የራሳችንን ፓንክሪያቲክ ቤታ ሴሎችን ዲስትሮይ ያደርግና ኢንሱሊን ፕሮዲስ ቤታ ሴል እንዳታደርግ ያደርጋል ማለት ነው። በዚህ ጊዜ ታይፕ 1 ዲኤም ይፈጠራል። ሌላ ደግሞ ጄኔቲክ ፕሪዲስፖዝድ ልንሆን እንችላለን። ጄኔቲካሊ ኢንቫይሮንመንታል ፋክተሮች ለምሳሌ ቫይራል ኢንፌክሽኖችም ይሄ አውቶኢሚዩን ዲስትራክሽን እንዲመጣ ፕሪዲስፖዝ ሊያደርጉን ይችላሉ። እንግዲህ ክሊኒካል ሲምፕተሞችን ስናይ ታይፕ 1 ዲኤም ላይ 90% የሚሆኑት የፓንክሪያቲክ ቤታ ሴሎች በአውቶኢሚዩን ዲስትራክሽን ከተፈጠረ በኋላ ነው ሳይን ኤንድ ሲምፕተም ኦፍ ታይፕ 1 ዲኤምን የምናየው። እና አውቶኢሚዩን ዲስትራክሽን ስላለ ፓንክሪያቲክ ቤታ ሴል ምንም ኢንሱሊን ፕሮዲውስ ስለማያደርግ ታይፕ 1 ዲኤም ላይ አብሶሉት ዲፊሽንሲ ኦፍ ኢንሱሊን አለ፣ ምንም የሚመረት ኢንሱሊን የለም ማለት ነው። ታይፕ 2 ዲኤምን ስናይ ደግሞ ኢን ታይፕ 2 ዲኤም ኢንሲደንስ ኦንሴት ነው ያለው። እንግዲህ በጊዜ ሂደት የሚመጣ በሽታ ነው ከታይፕ 1 ዲኤም አንጻር ስናየው ማለት ነው። እና ይሄ ኦከር የሚያደርገው ኦልደር ኢንዲቪጁዋሎች ስፔሻሊ እድሜያቸው ከ40 ዓመት በላይ የሆኑ ፔሸንቶች ላይ ታይፕ 2 ዲኤምን በደንብ እናያለን። ይሄ ማለት እንግዲህ ኢንሲደንስ እና ፕሪቫለንሱ ኦልደር ኢንዲቪጁዋሎች ላይ ቢበዛም ታይፕ 1 ዲኤምም ኦልደር ኢንዲቪጁዋሎች ላይ ልናይም እንችላለን። ግን ኮመንሊ ታይፕ 2 ዲኤምን የምናየው ከ40 ዓመት በላይ የሆኑ ፔሸንቶች ላይ ነው። እና ይሄ አካውንት የሚያደርገው 90% የዲኤም ዲያግኖስ ከሆኑት ውስጥ 90% የሚሆኑት ሰዎች ታይፕ 2 ዲኤም ዲያግኖስ ይደረጋሉ። እና ኮዙ ምንድነው? ታይፕ 2 ዲኤም ላይ ሁለት ኮዝ ነው ያለው። አንደኛው ኢምፔርድ የሆነ የቤታ ሴል ፈንክሽን ካለ፣ እንግዲህ ቤታ ሴል ምንድነው ስራው? ኢንሱሊንን ሴክሬት ማድረግ ነው። እንግዲህ በትክክል ኢንሱሊንን ሴክሬት ላይደረግ ይችላል፣ ወይ ደግሞ ሌላኛው ደግሞ ኢንሱሊን ሬዚስታንስ ሊፈጥሩ ይችላሉ። እንግዲህ ታርጌት ኦርጋን ጋር ያሉ ሴሎች ለኢንሱሊን ትክክለኛውን ሪስፖንስ ላይሰጡ ይችላሉ። በዚህ ምክንያት ኢንሱሊን ስራውን ስለማይሰራ ታይፕ 2 ዲኤም ይመጣል ማለት ነው። ስለዚህ ኮዙ ኤዘር ቤታ ሴል ዲስፈንክሽን ነው ኦር ኢንሱሊን ሬዚስታንስ ነው ማለት ነው። አንዳንድ ጊዜ ደግሞ አንዳንድ ፔሸንቶች ታይፕ 2 ዲኤም ያለባቸው ፔሸንቶች ኢንሱሊን ሬዚስታንስም ሊያጋጥማቸው ይችላል። ኢምፔርድ የሆነ ቤታ ሴል ፈንክሽንም ሊኖርባቸው ይችላል። እንግዲህ ሪስክ ፋክተር ፎር ታይፕ 2 ዲኤም የምንለው ደግሞ ፔሸንትስ ሁ ሃዝ ሜታቦሊክ ሲንድረም፣ የሜታቦሊክ ሲንድረም ያለባቸው ፔሸንቶች ሃይ ሪስክ ናቸው። ታይፕ 2 ዲኤምን እንዲመጣባቸው በጣም ተጋላጭ ናቸው። ይሄ ሜታቦሊክ ሲንድረም የምንለው እንግዲህ 5 ክራይቴሪያዎች አሉት ሜታቦሊክ ሲንድረም ፔሸንት አለበት ለማለት። የመጀመሪያው ፋስቲንግ ብለድ ግሉኮስ ግሬተር ዛን ኦር ኢኳል ቱ 100 ሚሊግራም ፐር ዴሲሊትር ከሆነ፣ ሁለተኛ ቢፒ ግሬተር ዛን ኦር ኢኳል ቱ 130/80 ሚሊሜትር ሜርኩሪ፣ ሶስተኛው ክራይቴሪያ ትራይግላይሴራይድ ግሬተር ዛን ኦር ኢኳል ቱ 150 ሚሊግራም ፐር ዴሲሊትር ከሆነ፣ አራተኛው ኤችዲኤል ሌዛን 40 ለወንዶች እና ሌዛን 50 ለሴቶች ከሆነ፣
አምስተኛው ክራይቴሪያ ዌስት ሰርከምፍራንስ ግሬተር ዛን 40 ኢንች ለሜል ከሆነና ግሬተር ዛን ሪኳርድ ቱ 35 ኢንች ለፊሜል ከሆነ እነዚህ እንግዲህ 5 ክራይቴሪያዎች ሜታቦሊክ ሲንድረም ክራይቴሪያ የምንላቸው ናቸው እና ከነዚህ 5 ክራይቴሪያዎች 3 እና ከዛ በላይ ፔሸንቱ ካለበት ሜታቦሊክ ሲንድረም አለበት እንላለን። እንግዲህ ሜታቦሊክ ሲንድረም ያለባቸው ፔሸንቶች ደግሞ አት ሃይ ሪስክ ፎር ታይፕ 2 ዲኤም ናቸው። ሳይን ኤንድ ሲምፕተም ኦፍ ዲያቤተስ ሜላይተስን ስናይ የመጀመሪያው ግላይኮስ ዩሪያ፣ በሽንት ውስጥ ግልኮስን ልናይ እንችላለን ዲፕስቲክ በምንሰራበት ጊዜ ማለት ነው። እንግዲህ ኖርማሊ ኪድኒያችን ሁሉንም ግልኮስ አብዞርብ ስለምታደርግ በዩሪን ውስጥ ምንም ግልኮስን አናገኝበት። ኢንኬዝ ኦፍ ዲያቤቲክ ፔሸንቶች የብለድ ሹጋር ሌቭላቸው በጣም ከፍተኛ ስለሆነ ስፔሻሊ ከ11 ሚሊሞል ፐር ሊትር በላይ በሚሆንበት ጊዜ ኪድኒያችን ሊክ ታደርጋለች ግልኮስን ማለት ነው። በዚህ ጊዜ ዩሪን ውስጥ ግልኮስን እናያለን። ሌላኛው ሳይን ኤንድ ሲምፕተም ፖሊ ዩሪያ ኤክሰሲቭ ዩሪኔሽን። እንግዲህ ግልኮስ በኪድኒ አልፎ በሚወጣበት ጊዜ ብቻውን አይወጣም። ኦስሞቲክ ኢፌክት ስላለው ውሃን አብሮ ይዞ ስለሚወጣ ፔሸንቶች ብዙ ሽንት ይሸናሉ። ይህን ብለን እንጠራዋለን ፖሊ ዩሪያ እንላለን። ሌላኛው ፖሊዲፕሺያ ቱ ማች ትረስት ኤንድ ድሪንኪንግ። እንግዲህ ፔሸንቶች ብዙ ውሃን በሚሸኑበት ጊዜ ቦዲያቸው ዲሃይድሬት ስለሚያደርግ ውሃ ይጠማቸዋል። በዚህ ምክንያት ብዙ ውሃን ይጠጣሉ። ይሄ ደግሞ ፖሊዲፕሺያ ተብሎ ይጠራል። ሌላኛው ፖሊፋጂያ ቱ ማች ኢቲንግ። እንግዲህ ይሄ ብዙ መብላትን ዲያቤቲክ ፔሸንቶች ላይ ልናይ እንችላለን። ይሄ ምክንያቱ ምንድን ነው? ሴላቸው ውስጥ የግሉኮስ መጠን ዝቅተኛ ስለሆነ ስታርቭ ያደርጋል ቦዲያቸው ወይ ደግሞ ይራባል። በዚህ ምክንያት ብዙ ምግብን ይበላሉ ማለት ነው። ሌላኛው ሳይን ኤንድ ሲምፕተም ዌት ሎስ ክብደት መቀነስ ልናይ እንችላለን። ፋቲግ ኤንድ ዊክነስ እንደ ድካምና አቅም ማጣት። ሪከረንት ኢንፌክሽን በተደጋጋሚ በኢንፌክሽን መጠቃት ስፔሻሊ ዩቲአይ ኢንፌክሽኖች። ድራይ ስኪን ደረቅ ቆዳዎችን ልናይ እንችላለን። ቆዳቸው አካባቢ ደረቅ ሊል ይችላል። ሌላኛው ውንድስ ዛታር ስሎ ቱ ሂል ቁስል ቶሎ ያለ መዳን አይነት ነገሮችን ልናይ እንችላለን። ሌላኛው ሳይን ኤንድ ሲምፕተም ቲንግሊንግ ኤንድ ነምብነስ ሴንሴሽን ኢን ሃንድስ ኤንድ ፊት። እንግዲህ እጃቸውና እግራቸው አካባቢ እንደ መርፌ የመወጋጋትና የመደንዘዝ አይነት ስሜት ሊታይባቸው ይችላል። ዲያግኖሲስ ኦፍ ዲያቤቴስ ሜላይተስን ስናይ WHO ዲፋይን ያደረገው ክራይቴሪያ አለ ዲያቤቴስን ዲያግኖስ ለማድረግ። የመጀመሪያው ክራይቴሪያ ፋስቲንግ ብለድ ግሉኮስ ግሬተር ዛን ኦር ኢኳል ቱ 126 ሚሊግራም ፐር ዴሲሊትር። እንግዲህ ይሄ ፋስቲንግ ብለድ ግሉኮስ ቴስትን ለመስራት ፔሸንቱ ምግብና መጠጥን ሳይጠጣ ለ8 ሰዓት ያክል ይቆያል። ስፔሻሊ ከውሃ ውጭ ያሉ መጠጦችንና ምግብን ሳይበላ ለ8 ሰዓት ይቆያል። ውሃ መጠጣት ይችላል። ከዛ በኋላ ለ8 ሰዓት ከቆየ በኋላ የብለድ ግሉኮዝ ሌቭሉን ቴስት ይደረጋል። ያኔ ግሬተር ዛን ኦር ኢኳል ቱ 126 ሚሊግራም ፐር ዴሲሊትር ከመጣ ዲያግኖስ ይደረጋል ዲያቤቲክ ተብሎ። ሁለተኛው ክራይቴሪያ ኦራል ግሉኮዝ ቶለራንስ ቴስት ግሬተር ዛን ኦር ኢኳል ቱ 200 ሚሊግራም ፐር ዴሲሊትር። እንግዲህ ይሄ ኦራል ግሉኮዝ ቶለራንስ ቴስትን ለመስራት ፔሸንቱ ለ8 ሰዓት ያክል ምግብና መጠጥን ሳይጠጣ ይቆያል። ስፔሻሊ ከውሃ ውጭ ያሉ መጠጦችንና ምግብን ማለት ነው። ያው ውሃ ውስጥ ያለው የካርቦሃይድሬት መጠን ያን ያክል ስለሆነ መጠጣት ይችላል ውሃን። ለ8 ሰዓት ያክል ምግብና መጠጥን ሳይጠጣ ከቆየ በኋላ ይመጣና 75 ግራም ኦፍ ሹጋር በውሃ ውስጥ ተደርጎ ይጠጣል። ከዛ ያንን 75 ግራም ኦፍ ሹጋር ከጠጣ በኋላ ለ2 ሰዓት ያክል ፔሸንቱ ይቆያል። ከዛ በኋላ ቴስት ይደረጋል ብለዱ። ያኔ የብለድ ሹጋር መጠኑ ከ200 ሚሊግራም ፐር ዴሲሊትር በላይ ከሆነ ዲያግኖስ ማድረግ እንችላለን ዲያቤቲክ ብለን። ሌላኛው ክራይቴሪያ ራንደም ብለድ ሹጋር ቴስት ኦር አርቢኤስ የምንለው ማለት ነው። ግሬተር ዛን ኦር ኢኳል ቱ 200 ሚሊግራም ፐር ዴሲሊትር ፕላስ ክላሲክ ሲምፕተም። እንግዲህ እነዚህ ክላሲክ ሲምፕተም የምንላቸው 3P የምንላቸው ፖሊዩሪያ፣ ፖሊዲፕሺያ ኤንድ ፖሊፋጂያ። እንግዲህ ይሄ ራንደም ብለድ ሹጋር ቴስትን ለመስራት ፔሸንቱ ማንኛውም ሰዓት ምግብ በልቶም ሊሆን ይችላል የሚመጣው። ከመጣ በኋላ የብለድ ሹጋር ሌቭሉ ይለካል። ከተለካ በኋላ ከ200 ሚሊግራም ፐር ዴሲሊትር በላይ ከሆነ በኋላ ክሊኒካል ይሄ ክላሲክ የሆኑ ሲምፕተሞችን እናያለን። እነዚህ ኤክሰሲቭ ድሪንኪንግ፣ ኤክሰሲቭ ዩሪኔሽን እና ኤክሰሲቭ ኢቲንግ፣ ፖሊዩሪያ፣ ፖሊፋጂያ እና ፖሊዲፕሺያ ካለበት ፔሸንቱን ዲያግኖስ ማድረግ እንችላለን ዲያቤቲክ ብለን ማለት ነው። ሌላኛው ዲያግኖስ ለማድረግ የምንጠቀመው ደግሞ ሄሞግሎቢን A1C ሌቨል፣ ይሄ ግላይኬትድ ሄሞግሎቢን የምንለው ማለት ነው። ይሄ እንግዲህ ግሬተር ዛን ኦር ኢኳል ቱ 6.5% ከሆነ ፑር የሆነ ግላይሴሚክ ኮንትሮል እንዳለና ዲያቤቲክ እንዳለ ያሳየናል ማለት ነው። ትሪትመንት ኦፍ ዲያቤትስ ሜላይተስ ስናይ
ኢን ታይፕ 1 ዲያቤትስ ሜላይተስ ፔሸንት አብሶሉት ዲፊሽንሲ ኦፍ ኢንሱሊን አለ። ይሄ ማለት ምን ማለት ነው? ከፓንክሪያቲክ ቤታ ሴል የሚመረት ምንም አይነት ኢንሱሊን ስለሌለ እነዚህን ፔሸንቶችን ቀጥታ ዊዝ ሜዲኬሽን ነው የምናስጀምራቸው፣ ኤግዞጂነስ ኢንሱሊንን በመስጠት ማለት ነው። ታይፕስ ኦፍ ኢንሱሊንን ስናይ ራፒድ አክቲንግ ኢንሱሊን የሚባሉ አሉ፣ ግሎሊሲን፣ ሊስፕሮ፣ አስፓርት ምንላቸው። እንግዲህ እነዚህ ራፒድ አክቲንግ ኢንሱሊኖች ኦንሴታቸው ዊዝን 15 ሚኒት፣ ፒክ ታይም የሚደርሱት ደግሞ ዊዝን 30 ሚኒት ነው። ኤንድ ዲዩሬሽናቸው 3 to 5 አወር ነው። እንግዲህ እነዚህ ራፒድ አክቲንግ ኢንሱሊኖች እንደ ስማቸው ራፒድ ናቸው። ምን ማለት ነው? ቶሎ ብለው ፒክ ታይም ይደርሳሉ። ስለዚህ ሃይ ሪስክ ኦፍ ሃይፖግላይሴሚያ ያላቸው ወይ ደግሞ ፔሸንቱን ወደ ሃይፖግላይሴሚያ ስቴት የማስገባት ከፍተኛ ሪስክ ስላላቸው ከምግብ ጋር ነው መስጠት ያለብን። ኤንድ ዘይ ሃቭ ክላውዲ አፒሪያንስ። ሾርት አክቲንግ ኢንሱሊኖች የምንላቸው ሬጉላር ኢንሱሊን የምንለው ነው። እንግዲህ ይህን ኢንሱሊን ኦንሴቱ ዊዝን 30 ሚኒት ቱ 1 አወር ነው። ፒክ ታይም የሚደርሰው ዊዝን 2 to 4 አወር ነው። ኤንድ ዲዩሬሽናቸው ደግሞ 5 to 8 አወር ነው። እንግዲህ እነዚህ ሬጉላር ኢንሱሊን የምንላቸው ዘ ኦንሊ ታይፕ ኦፍ ኢንሱሊን ናቸው። እነዚህ አይቪ ኦር ኢንትራቬነስሊ የምንሰጠው ብቸኛው ኢንሱሊን ሬጉላር ኢንሱሊን ኦር ሾርት አክቲንግ ኢንሱሊን ናቸው። እነዚህ ደግሞ አፒራንሳቸው ክሊር ነው፣ እንደ ውሃ አይነት ነገር ነው። ጽድት ያለ ንጽት ያለ አፒራንስ ነው ያላቸው። ኢንተርሚዲየት አክቲንግ የምንላቸው ደግሞ ኤንፒኤች የምንለው ይሄ ኤንፒኤች ኦንሴቱ ዊዝን 1 to 2 አወር ነው። ፒክ ታይም የሚደርሰው ዊዝን 4 to 12 አወር ነው። ኤንድ ዲዩሬሽኑ ደግሞ ላስት የሚያደርገው እስከ 14 ሰዓት ነው። ኤንድ ይሄ ኤንፒኤች ኦር ኢንተርሚዲየት አክቲንግ ኢንሱሊኖችን ደግሞ ዊ ካን ጊቭ ዊዝ ሾርት አክቲንግ ኢንሱሊን ከሬጉላር ኢንሱሊን ጋር ሚክስ አድርገን መስጠት እንችላለን ማለት ነው፣ ዲዩሬሽኑን በደንብ ለመጨመር። ሎንግ አክቲንግ ኢንሱሊን የምንላቸው ግላርጂን እና ዴትሜር የምንላቸው ናቸው። እንግዲህ እነዚህ ኢንሱሊኖች ኦንሴታቸው ዊዝን 1 to 2 አወር ነው። ፒክ ታይም የላቸውም፣ ፒክለስ ናቸው ወይ ደግሞ ፒክ አይደርሱም። ኤንድ ዲዩሬሽናቸው ደግሞ 24 አወር ነው። ሙሉ ለ24 ሰዓት አክል የኢንሱሊን ስራን በመስራት ይቆያሉ ማለት ነው። ስለዚህ እነዚህ ሞስት ፕሪፈርድ ታይፕ ኦፍ ኢንሱሊን ናቸው። እነዚህ ሎንግ አክቲንግ ኢንሱሊኖችን ከሌሎች ኢንሱሊኖች ጋር ሚክስ አድርገን መስጠት አንችልም። ኤንድ አፒራንሳቸው ደግሞ ክሊር ነው። እንግዲህ ኢንሱሊንን በምንሰጥበት ጊዜ ኮንሲደር ልናደርጋቸው የሚገቡ ነገሮች አሉ። የመጀመሪያው ሩት ኦፍ አድሚኒስትሬሽናችን ሰብኩታነስ ነው። ሁለተኛው ሚክስ ስናደርግ ስፔሻሊ ኤንፒኤችን ከሬጉላር ኢንሱሊን ጋር ሚክስ በምናደርግበት ጊዜ ክሊር ቱ ክላውዲ ነው ሚክስ ማድረግ ያለብን። መጀመሪያ ክሊሩን በስሪንጅ እንወስዳለን፣ ከዛ ክሊሩን ወደ ክላውዲ ማለት ነው። ሁለተኛ ደግሞ ሚክስ አድርገን ለመበጥበጥ ስንፈልግ ኦልዌይስ ዊ ዶንት ሃቭ ቱ ሼክ ማድረግ የለብንም፣ እንደዚህ መነቅነቅ የለብንም። ሮል ነው ማድረግ ያለብን፣ ቢትዊን አወር ሃንድ ሮል ነው ማድረግ ያለብን ሚክስ ለማድረግ ወይ ደግሞ ለመቀላቀል። ኤንድ ዊ ኦንሊ ጊቭ ሬጉላር ኢንሱሊን አይቪ። እንግዲህ ከነዚህ የኢንሱሊን አይነቶች ውስጥ ኢንትራቬነስ የሚሰጠው ብቸኛው ኢንሱሊን ማን ነው? ሬጉላር ኢንሱሊን ነው። ሌላኛው ኮንሲደር ማድረግ ያለብን ነገር ሮቴት ማድረግ አለብን። እንግዲህ ሰብኩታነስ በምንሰጥበት ጊዜ አንድ ቦታ ላይ ብቻ ማድረግ የለብንም። ይሄ ደግሞ ሊፓትሮፊን ለመከላከል ማለት ነው። ሌላኛው ደግሞ በምንሰጥ ጊዜ አስፓይሬት ማድረግ የለብንም። ፕላስ ከሰጠን በኋላ ደግሞ ማሳጅ ማድረግ የለብንም ቦታው ላይ ማለት ነው። ታይፕ 2 ዲያቤተስ ሜላይተስ ፔሸንቶችን ትሪት ስናደርግ ስቴፕ ዋይዝ ማኔጅመንት ነው የምንከተለው። መጀመሪያ ሄልዚ ዳይት እና ኤክሰርሳይዝ እንቅስቃሴና ምግብ እንዲያስተካክሉ ነው የምንመክራቸው እና ይሄ እንቅስቃሴ ማድረጋቸው ታርጌት ኦርጋን ጋር ኢንሱሊን ሴንሲቲቪቲን እንዲጨምር ይረዳል እና ኤሮቢክ የሆኑ ኤክሰርሳይሶችን እንዲሰሩ እናደርጋቸዋለን። እና ቢፎር ዱይንግ ኤክሰርሳይዝ ምን ብለን እንመክራቸዋለን? የብለድ ግሉኮሳቸውን ሞኒተር እንዲያደርጉ እና የብለድ ግሉኮሳቸው ከ250 ሚሊግራም ፐር ዴሲሊትር በላይ ከሆነ፣ ኬቶን ቦዲ ካለ እና ግላይኮሲዩሪያ ካለ ኤክሰርሳይስን ዲሌይ እንዲያደርጉ ወይ ደግሞ እንዲያዘገዩ እንመክራቸዋለን። ብለድ ግሉኮሳቸው ደግሞ ከ100 ሚሊግራም ፐር ዴሲሊትር በታች ከሆነ ኦልሬዲ እነዚህ ፔሸንቶች የብለድ ግሉኮሳቸው ዝቅ እያለ ስለሆነ ኤክሰርሳይዝ ሲያደርጉ ሃይፖግላይሴሚክ ስቴት ውስጥ እንዳይገቡብን ካርቦሃይድሬትን ኢንጀስት እንዲያደርጉ ቀድመው ካርቦሃይድሬቶችን ተጠቅመው ኤክሰርሳይዝ እንዲያደርጉ እንመክራቸዋለን። ሄልዚ ዳይቶችን ደግሞ ሆል ግሬኖችን እንዲጠቀሙ እንደዚህ ያልተፈተጉ እህሎችን እንዲጠቀሙ እንመክራቸዋለን። ሳልቴን ሹጋር ጨውና ስኳርን ደግሞ ሞዴሬት እንዲያደርጉ እንዲቀንሱ እንመክራቸዋለን። ኩኪንግ ሲያደርጉ ምግብን በሚያበስሉበት ጊዜ ሄልዚ የሆኑ ኦይሎች ላይክ ኦሊቭ ኦይሎችን እንዲጠቀሙ፣ ትራንስፋቶችን ደግሞ አቮይድ እንዲያደርጉ ለምሳሌ እንደ ቸኮሌት፣ እንደ ክራከሮች ላይክ ፍሬንች ፍራይሶችን፣ እንደ ቺፕስ፣ እንደ ዶናት አይነት ነገሮችን እነዚህ ትራንስፋቶች ስለሆኑ እነሱን አቮይድ እንዲያደርጉ እንመክራቸዋለን።
ሄልዚ የሆኑ ፕሮቲኖች ላይክ ፊሽ፣ ፖሊተሪ፣ ቢን እንዲጠቀሙ እንመክራቸዋለን። እንግዲህ በዳይት እና በኤክሰርሳይዝ ማኔጅ ማድረግ ካልቻልን ደግሞ ሞኖቴራፒ እንጀምራለን። ፋርማኮሎጂካሊ በኦራል ሃይፖግላይሴሚክ ኤጀንት አድ እናደርጋለን። አንድ የኦራል ሃይፖግላይሴሚክ ኤጀንትን አድ እናደርጋለን። ይሄ ስፔሻሊ ደግሞ በሜትፎርሚን እናስጀምራቸዋለን ኮመንሊ ማለት ነው። እና ዳይት ኤንድ ኤክሰርሳይዝ ፕላስ ይሄ ኦራል ሃይፖግላይሴሚክ ኤጀንት ሜትፎርሚንን አስጀምረናቸው ለ3 ወር ያክል እንዲጠቀሙ እናደርግና የብለድ ሹገራቸው ሜንቴን ካልሆነ ስፔሻሊ የሄሞግሎቢን ኤዋንሲ ሌቨላቸው ከ7% በላይ ከሆነ እንደገና አናዘር ኦራል ሃይፖግላይሴሚክ ኤጀንት እንጨምራለን። ሁለተኛ የኦራል ሃይፖግላይሴሚክ ኤጀንት እንጨምራለን። እንግዲህ ይህ የምንጨምረው ቤዝዶን ጎል እና ቤዝዶን ኮሞርቢዲቲ አይተን ሌላ የኦራል ሃይፖግላይሴሚክ ኤጀንቶችን እንጨምርና እንደገና ለ3 ወር ኤክሰርሳይዝ፣ ዳይት ፕላስ 2 የኦራል ሃይፖግላይሴሚክ ኤጀንቶችን እንዲወስዱ እናደርጋለን። ከዚህም በኋላ የብለድ ሹጋር ሌቭላቸው ሜንቴን ካልሆነ ደግሞ ቀጥታ ኢንሱሊን፣ ኤግዞጂነስ ኢንሱሊን እናስጀምራቸዋለን ማለት ነው። ላስትሊ ኮምፕሊኬሽን ኦፍ ዲያቤተስ መላይተስን ስናይ እንግዲህ ዲያቤተስ መላይተስ በትክክል ሬጉሌት ማይሆን ከሆነ ወደፊት አድጎ አኪት ኮምፕሊኬሽን የምንላቸው ለምሳሌ ሃይፖግላይሴሚያ፣ ዲኬኤ ኤንድ ኤችኤችኤስን ሊያመጣ ይችላል። ሎንግ ተርም ኮምፕሊኬሽን የምንላቸው እንደ ማይክሮቫስኩላር እና ማክሮቫስኩላር ኮምፕሊኬሽኖችን ሊያመጣ ይችላል። በዚህ ቪዲዮ ስለ ዲያቤተስ መላይተስ ተምራለን። ቪዲዮውን ከወደዳችሁት ላይክ አድርጉልን። እንደዚህ አይነት ጠቃሚ የሆኑ ትምህርታዊ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር በማድረግ ቻናሉን እናሳድገው። መልካም ቀን።